የኛ ማንዴት ሰላሙን ማምጣት ነው ከዛ በኋላ በሚከፈቱ መድረኮች ላይ ህግና ህገ መንግስቱን ተከትላችሁ የመልማት ፍላጎቶች የመልካም አስተዳደር ጥያቄዎች ሌሎች ነገሮች በአግባቡ ሊመለሱ ይችላሉ የውይይቱ ተሳታፊዎች በበኩላቸው በከተማው የተፈጠረውን የሰላም ችግር ለመፍታት የተቋቋመው ኮማንድ ፖስት ወቅታዊ መሆኑን ጠቁመው ለስኬታማነቱ የበኩላቸውን አስተዋጽኦ እንደሚያበረክቱም ተናግረዋል የክልሉ መንግስትም ከወጣቱ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን በወቅቱ ሊመልስ እንደሚገባም ነዋሪዎቹ ጠቁመዋል የህዝብ ጥያቄ አልተመለሰም የህዝብ ጥያቄ ምንድነው ባለፈው በተከሰተው ችግር በተደጋጋሚዎች እየተከሰቱ ስለነበረ እነዚህ ችግሮች መልስ ለመስጠት ስላልቻላችሁ ለኛ ብቁ አይደላችሁም የሚል ጥያቄ ነው ከወጣት ህብረተሰብ የመጣ የኮማንድ ፖስቱ ሪፖርት ሰላም እናምጣ ወቅታዊ ነው ስለዚህ ይሄንን ሰላም ለማምጣት መንግስት እንደ መንግስት የሚወስደው ደረጃ በደረጃ አለ አሁን ይሄንን ሰላም ለማምጣት ግን በሰላም ወተን በሰላም ለመኖር ልጆቻችን በሰላም ወጥተው በሰላም ገብተው ተምረው እንዲገቡ ለማድረግ ሰላም ያስፈልጋል የኮማንድ ፖስቱ ጻፊና የክልሉ ምክትል ርዕሰ መስተዳድር አቶ ሰናይ አኩየር በከተማው ከልማትና ከመልካም አስተዳደር ጋር የተያዙ ችግሮችን ለመፍታት ጥረት እየተደረገ ነው ብለዋል በአሰራር በኩል የሚስተዋሉ ችግሮችን ለመፍታትም የአመራር ግምገማ እንደሚደረግም አመላክተዋል የመልካም አስተዳደር ችግሮች አሉ የልማት ተጠቃሚነት ችግሮች አሉ ከተማችን ብዙ ችግሮች አሉ ይሄን የመንግስት ኃላፊነት ነው ብዙ አልተሰራም ጫካዎቹ በእንደዚህ አይነት በጎ መንገድ መጥቶ ማናይበት ሁኔታ የለም ራሳችን እንፈተሻለን ክፍተት የጋ እንደሆነ ምን እርምጃ መውሰድ እንዳለብን ራሳችን ተገማግመን በስርዓቱ የማስተካከያ እርምጃዎች ሰው ላይም አሰራር ላይም አካይድ ላይም ምን አካይድበት ሁኔታ ይፈጠራል